ጎንደር ሲባል ብዙዎቻችን አእምሮ ላይ የሚመጣው 44 ታቦት ክርስቲያኒቲ የሚለውን ነገር ሊሆን ይችላል። እኔ ግን ጎንደር ስገባ ያኔ even the population of ጎንደር ሙስሊም እንትኑ ከጠበቅኩት በላይ ነበር። እንዴ 20 ምናምን መስጊድ ያለበት ከተማ እኮ ነው ጎንደር ማለት 20 ምናምን መስጊድ ነው ያለ። ቀላል አይደለም። 20 ምናምን መስጊድ አውቃለሁ እኔ 10 ምናምን መስጊድ ጁምዓት የሚሰገድባቸው ማለት ነው። እኛ በነበርንበት ጊዜ በጣም ጠንካራ የሚባሉ ጀማዓዎች ከነበረበት አንዱ ጎንደርና መቀለ ነበር አስታውሳለሁ። ፈተና የሚበዙባቸው አካባቢ ላይ መኖር በራሱ የሚሰጥህ ሬዚለንስ አለ፣ እምቢባይነት። ያ አድቫንቴጅ ነው። ላይ ሁሉም ነገር የተመቻቸ አካባቢ ላይ ማደግ እንትን ይሆናል፣ ኖርማል ይሆን። ስለዚህ የመታገል ሬዚለንስ እንትኑን አታመጣው። ጎንደር የራሱ የሆነ ሬዚለንት የሆነ ማህበረሰብ ነው ሙስሊሙ። በዚህም ታይም እኛም ወደ ጎንደር ስንሄድ እነዚህ ፈተናዎች ሊኖሩ ይችላሉ ብለን አስበን ብዙዎቻችን ተምናደርገው፣ ግን የተሻለ ሙስሊም ተማሪም ነበረው፣ የተሻለ የጀማዓ እንቅስቃሴ ነበረ፣ የቂራት እንትኖች ነበሩ። ጎንደር ላይ የነበረው እስረኞቹንም ለነሱ ማፍጠሪያ እስከ ማዘጋጀት ነው የሚደርስ ነውና ጠንካራ ጀማዓ ነው እዛ አካባቢ የነበረው። ሜዲሲን ተማሪ ላይ ጠንካራ ጀማዓዎች ነበርና የምትቀናባቸው ይሄ አለ አይደል ላይክ የትኛው ቦታ ኢትዮጵያ ላይ የማታገኛቸው ጠንካራ የሆነ ጀማዓ የነበረው አካባቢ ነበረ። ለዩኒቨርሲቲ ሙስሊም ህብረት ላይ የሚታወቅ ጀማዓ ነው። ከዛ የመቀለው ይታወቃል። ወደ ጎንደር ስለማዘነብል ሊሆን ይችላል እንደ